ሰላም፣ ዛሬ ይዤላችሁ የቀረብኩት በጣም ደስ የሚል ነገር ነው። በየቀኑ የምንጠቀምባቸው ነገሮች መነሻቸው ከየት ይመስላችኋል? ቆም ብለን አስበነው እናውቃለን? ጉዟችን በጣም ሩቅ ነው የሚወስደን። በሺዎች የሚቆጠሩ ዓመታትን ወደ ኋላ ተግዘን ጥንታዊቷ ፋርስ ወይም ደግሞ በዛሬዋ ኢራን ምድር እንደርሳለን። እዛ ጋ በዘመናዊ ዓለማችን ላይ ትልቅ አሻራ ያሳረፉ ነገር ግን የተሰወሩ አስደናቂ ፈጠራዎችን አብረን እንገልጣቸዋለን። እስኪ አንድ እንቆቅልሽ ልጠይቃችሁ። ዘመናዊ ፍሪጅ፣ ዩኒቨርሲቲ እና ባትሪ፣ እነዚህ ሦስቱ ነገሮች ምን ሊያገናኛቸው ይችላል? በእርግጥ በመጀመሪያ ሲታይ ምንም ግንኙነት የሌላቸው ነው የሚመስሉት አይደል? ግን እነዚህን ሁሉ በአንድ ላይ የሚያስር አንድ የተሰወረ ጥንታዊ ክር አለ። ያንን ክር ተከትለን ስንሄድ የምንደርሰው ቦታ የፈጠራን ታሪክ ያለንን ግንዛቤ ሁሉ ነው የሚቀይረው። እንግዲህ የመጀመሪያው የግንኙነታቸው ነጥብ በጣም መሰረታዊ ነገር ነው። ህልውና፣ በቀላሉ ለመኖር መቻል ማለት ነው። አስቡት እስኪ በጣም አስቸጋሪ በሆነ አካባቢ ውሃ እንደ ወርቅ በሚቆጠርበት በረሃማ ምድር ላይ እንዴት ነው አንድ ስልጣኔ ሊገነባ የሚችለው? ጥሩ በሕይወት መቆየት ተችሏል እንበል። ከዛስ? ቀጥሎ የሚመጣው ፈተና ደግሞ ሌላ ነው። በሚሊዮኖች የሚቆጠሩ ሰዎችን ያካፈ በጣም ሰፊ ግዛትን የያዘ ማህበረሰብ በምን መልኩ ነው ማስተዳደር የሚቻለው? ይህ ቀላል ነገር አይደለም። ስርዓትን፣ ሕግን እና የኃይል አደራጅጀትን ይጠይቃል። እና የመጨረሻው ምናልባትም ከሁሉም በላይ ወሳኙ ነገር ደግሞ ዕውቀት ነው። እሺ፣ አንድ ትውልድ ያገኘውን ልምድ እና ግኝት እንዴት ነው የሚጠበቀው? ዕውቀትን ሰብስቦ አደራጅቶ ለሚቀጥለው ትውልድ ማስተላለፍ ካልተቻለ ሁሉም ነገር እዛው ላይ ያበቃል። ይሄ የማንኛውም ታላቅ ስልጣን የመለያ ምልክት ነው። እንግዲያው ለህልውና፣ ለስርዓት እና ለዕውቀት የተሰጡት እነዚህ ሁሉ መፍትሄዎች መነሻቸው አንድ ቦታ ነው። የት ይመስላችኋል? አዎ፣ ጥንታዊቷ ኢራን። ቅድም ያነሳነው እንቆቅልሽ የፍሪጁ፣ የዩኒቨርሲቲውና የባትሪው መልሶ ይሄው ነው። እነዚህ ሁሉ ፈጠራዎች እንዲሁ የተገኙ አይደለም፣ ከችግር የተወለዱ የብልሃት ውጤቶች ናቸው። እሺ፣ እንግዲያውስ የመጀመሪያውን ፈተና እንመልከት። አንድ ግዙፍ ስልጣኔ ውሃ በሌለበት ፀሐይ በሚያቃጥልበት በረሃማ መሬት ላይ እንዴት ሊያብብ ቻለ? ይህ ለፋርስ መሐንዲሶች የቀረበላቸው የመጀመሪያው ታላቅ ፈተና ነበር። መልሱ ቀናት በሚባል አስደናቂ ምህንድስና ጥበብ ውስጥ ነው የሚገኘው። ቀናት፣ ይሄ ቃል ለውሃ እጥረት የተገኘ በጣም አስደናቂ መፍትሄ ነበር። አሰራሩ በጣም ብልሃት የተሞላበት ነው። አስቡት፣ ውሃ በፀሐይ እንዳይተን ከመሬት በታች ጥልቅ ጉድጓዶችን ይቆፍራሉ። ከዛም በስበት ኃይል ብቻ ያለምንም ፓምፕ ውሃው እንዲጓዝ ያደርጉታል። አስቡት፣ ይህ ስርዓት ምንም አይነት ዘመናዊ ቴክኖሎጂ ሳይጠቀም ውሃን ከምንጩ በኪሎ ሜትሮች ርቀት ላይ ለሚገኙ ከተሞች እና እርሻዎች በማድረስ ሕይወት ዘርቷል። እጅግ አስደናቂ ነው። እሺ፣ ውሃን መቆጣጠር ከተቻለ ቀጣዩ ፈተና ምንድን ነው? ሰውን ማስተዳደር ነው። የአካባቢን ምህንድስና ተክነውበታል። አሁን ደግሞ የህብረተሰብ ምህንድስና ላይ ደርሰናል። ታዲያ የአካሜኒድ ግዛት ይህን ያህል ሰፊውን ግዛትን ያስተዳደረው በምን ምስጢር ነበር? ይህ ንጽጽር እውነት ለመናገር በጣም አስገራሚ ነው። የፈጠሯቸው የአስተዳደር ሞዴሎች ለዛሬዎቹ ስርዓቶች መሰረት ጥለዋል። ለምሳሌ የንጉሱ መንገድ የሚባለውን እንውሰድ። ይሄ ሰፊ የንግድ መስመር ለዘመናዊው አውራ ጎዳና ስርዓት እንደ መነሻ ነው የሚታየው። ወጥ የሆነ ሳንቲም መጠቀም፣ ማዕከላዊ አስተዳደር መዘርጋት፣ እነዚህ ሁሉ እኮ የዛሬውን ዓለም አቀፍ ንግድና መንግስታዊ አወቃቀር የቀረጹ ሐሳቦች ናቸው። ጥንታዊቷ ኢራን ስንል ብዙ ጊዜ ወደ አእምሯችን የሚመጣው ጦርነትና ግዛት ማስፋፋት ሊሆን ይችላል። ግን ታሪኩ ከዚያ እየጠለቀ ነው። በዕለት ተዕለት ሕይወታቸው ውስጥ ይጠቀሙባቸው የነበሩ አንዳንድ ቴክኖሎጂዎች ከዘመናቸው እጅግ ያቀደሙ ነበሩ። እስኪ አንዳንዶቹን በፍጥነት እንመልከት። እሺ፣ ኤሌክትሪክ ከመፈጠሩ
በሺዎች ከሚቆጠሩ ዓመታት በፊት በበረሃ መካከል በረዶ ማከማቸት ይቻል ነበር ብላችሁ ታምናላችሁ? አዎ ይቻል ነበር። ያክቻሌ ይባላል። ይሄ ጥንታዊ ማቀዝቀዣ ምንም አይነት ኤሌክትሪክ ሳይጠቀም ንፋስና ትነት ማለትም የተፈጥሮ ሕግጋትን ብቻ ተጠቅሞ በጋውን በሙሉ በረዶውን ያቆይ ነበር። ይሄ እኮ ንጹሕ የምህንድስና ጥበብ ነው። ከያክቻል አልፈን ደግሞ ወደ ሌላ እጅግ ምስጢራዊ ነገር እንምጣ። ይህ የፓርቲያን ዘመን ቅርስ አንድ ትልቅ ጥያቄ ያስነሳል። ይኸውም የዓለማችን የመጀመሪያው ባትሪ ይሆን? የባግዳድ ባትሪ ተብሎ ነው የሚታወቀው። እናም የታሪክ ተመራማሪዎችን እስከ ዛሬ ድረስ ግራ ያጋባ እንቆቅልሽ ነው። ምክንያቱም አነስተኛ የኤሌክትሪክ ኃይል የማመንጨት አቅም ነበረው። ግን ጥያቄው ለምን ይጠቀሙበት ነበር? አንዳንዶች ጌጣጌጦችን ጎልድ ፕሌት ለማድረግ ነው ይላሉ። ሌሎች ደግሞ ለሕክምና ህመም ለማስታገስ ይጠቀሙበት ነበር ብሎ ይገምታሉ። እውነታው ግን እስካሁን ድረስ በውል አይታወቅም። ይሄ ደግሞ ስለ ጥንቱ ዓለም ያለንን ዕውቀት እንድንጠይቅ ያስገድደናል። እንዳንረሳ ጥንታዊቷ ኢራን የምስራቅና የምዕራብ መገናኛ ነበረች። የሐር መንገድ ልብ ማለት ናት። በዚህ መስመር ላይ ከሚጓጓዙት ውድ ዕቃዎች መካከል ደግሞ የፋርስ ምንጣፎች ዋነኞቹ ነበሩ። ግን እኮ እነዚህ ምንጣፎች ዝም ብሎ የሚያምሩ ዕቃዎች ብቻ አልነበሩም። ከቀለማቸውና ከውበታቸው ባሻገር ውስብስብ የሂሳብ ቀመሮች፣ ሲሜትሪን እና የሕዝቡን ታሪክ የሚተርኩ የጥበብ መዛግብት ነበሩ። እንግዲህ የጥንታዊቷ ኢራን የፈጠራ ችሎታ ጫፍ ላይ ደረሰው ለዕውቀት በሰጠችው ትልቅ ዋጋ ነው። ዕውቀትን መሰብሰብና ማዳበር እንደ ትልቅ ሀብት ነበር የሚቆጠረው። ይህ አስተሳሰብ ያውቁታል ከጊዜ በኋላ ለሚመጣው ለእስልምና ወርቃማ ዘመን በጣም ጠንካራ መሰረት ነው የጣለው። እና የዚህ ማሳያ ደግሞ የጎንዲሻፖር አካዴሚ ነው። ይሄ በሳሳኒያን ግዛት ዘመን በንጉሥ ኮስሮ የተቋቋመ የአእምሮ ማዕከል በዘመኑ የነበሩ የዓለምን ታላላቅ ምሁራንን ሁሉ በአንድ ቦታ ያሰባሰበ እውነተኛ የእውቀት ከተማ ነበር። ይሄ አካዳሚ በዘመኑ ልክ እንደ ዓለም አቀፍ የአእምሮ መገናኛ ነበረ። አስቡት፣ ከግሪክ፣ ከሂንድ፣ ከራሷ ከፋርስ የተወጣጡ ምሁራን ሁሉም እዚህ ይሰባሰባሉ። የግሪክ ፍልስፍና ከሂንድ የሂሳብ ዕውቀት ጋር ይዋሃዳል። የፋርስ የአስትሮኖሚ ጥበብ ከሌሎች የሕክምና ዘዴዎች ጋር ይገናኛል። በዚህም የተነሳ ፈጽሞ አዲስ የሆነ የዕውቀት ዘመን ተፈጠረ። እና ከሁሉም በላይ የጎንዲሻፖር አካዳሚ ትልቁ አሻራው የሕክምና ትምህርትን ከሕክምና አገልግሎት ጋር ማዋሃዱ ነበር። ለዚህም ነው ብዙ የታሪክ ተመራማሪዎች ለዛሬዎቹ የዩኒቨርሲቲ ሆስፒታሎች እንደ መሰረት እንደ ብሉፕሪንት አድርገው የሚቆጥሩት። እስኪ ቆም ብለን እናስበው። ይህ ማለት ዛሬ የምናውቀው የሕክምና ትምህርት ስርዓት ስሩ ከ1500 ዓመታት በፊት በጥንቷ ፋርስ ይገኛል ማለት ነው። በጣም የሚገርም ነው። እንግዲህ ከበረሃ ጋር ከመታገል ጀምሮ እስከ ዕውቀትን ማደራጀት ድረስ የፋርስ ስልጣኔ ያስቀመጠው አሻራ ዛሬም ድረስ በምንኖርበት ዓለም ላይ በግልጽ የሚታይ የተሰወረ ውርስ ነው። እናም ይሄ ሁሉ ጉዞ አንድ ትልቅ ጥያቄ እንድንጠይቅ ያደርገናል። ካለፉት ስልጣኔዎች የተወረስነው ዕውቀት በእርግጥ ምን ያህል ነው? በታሪክ አቧራ ውስጥ ተደብቆ ዳግም እስክንደርስባቸው የሚጠበቁ እና ምናልባትም ዓለማችንን እንደገና ሊለውጡ የሚችሉ ምን ያህል ምስጢሮች ይኖሩ ይሆን? እስኪ ይህንን እያሰብን ለዛሬ እናብቃ።